ሰውየው እንደ ልማዳቸው በጥንቃቄ እያዳመጡ አንዳንድ ማስታወሻ ይወስዱ ነበር። እንዳልኩት ጥሩ አድማጭ ናቸው። ማንኛውንም ሐሳብ አይንቁ። ንቀው የሚተዉት ነገር የለም። ሳያቸው ሁል ጊዜ ተማሪ ይመስሉኛል። አዎ፣ አብዮት ትልቅ የተግባር ዩኒቨርሲቲ ነው። ትጉህ ተማሪ ይጠይቃል። እናመሰግናለን ጓድ። በትግላችንና በምንከፍለው መስዋዕትነት ተፈጥሯዊ መሰናክሎችን ከቁጥጥራችን ስር እናውላለን። ሌላ ጥያቄ ወይም አስተያየት? እሺ ጓድ የሺጥላ። ሱስሎቭ የሺጥላ ማስረሻ ነበር። ስለታም ፊቱ ይበልጥ ተስሎ ይታያል። ሲናገር ቀስ ብሎ ቃላቱንና አረፍተ ነገሮችን እየሳለ ነው። ሐሳቡም የተሳለ ነው። ሐሳቡን ሲስለው ስለታም ፊቱ ላይ ይታያል። እኔ ላነሳው የምፈልገው ነጥብ ጸረ ፕሮፓጋንዳን በሚመለከት ይሆናል ብሎ ጀመረ። ቅድም በትክክል እንደተገለጸው አሳ ከባህር ከወጣ ተፈጥሮአዊ ሞት ይሞታል። በሌላ አነጋገር ወንበዴዎችን ከህዝብ ነጥሎ መምታት ይሆናል ማለት ነው። ይህ ቀላል ሥራ አይደለም። የምናካሂደው ፕሮፓጋንዳ ከጀብደኝነትና ከግብታዊነት ፍጹም የራቀ የተጠና በቅድና በፕላን የሚሰራ መሆን ይኖርበታል። የዚህን ክፍለ ሀገር ችግር ለመፍታት አሁን ከምናካሂደው ፖለቲካዊና ድርጅታዊ ሥራ ጎን ለጎንና ከዚያም ባሻገር ወሳኙ ሥራና ውጊያ የምንቀይሰው የፕሮፓጋንዳ ታክቲክና ስትራቴጂ ይሆናል። ዛሬ እንደ ማሌ ያለ ሳይንሳዊ መሳሪያ ታጥቀናል። ግን ይህን አሸናፊ መሳሪያ ለማን፣ ለምን፣ እንዴት ነው ልንጠቀምበት የምንችለው? የቆምነው ለሰርቶ አደሩ ሕዝብ ልዕልና፣ ለእኩልነት፣ ለሰላም፣ ለብልጽግና፣ ለፍትህ፣ ለዲሞክራሲ። ግን ይህን አሸናፊ መሳሪያ ለማን፣ ለምን፣ እንዴት ነው ልንጠቀምበት የምንችለው? የቆምነው ለሰርቶ አደሩ ሕዝብ ልዕልና ነው፣ ለእኩልነት፣ ለሰላም፣ ለብልጽግና፣ ለፍትህ፣ ለዲሞክራሲ። የምናካሂደው ፕሮፓጋንዳ ይሄን በጥሩ ቋንቋ እየተነተነ ማስረዳት ይኖርበታል። በሌላ በኩል የወንበዴዎችን ፖለቲካዊ ክስረት አቋማቸውና ዓላማቸው ጸረ ሕዝብ መሆኑን ማጋለጽ የፕሮፓጋንዳ ሥራ አንዱ ፈርጅ ነው። የአብዮታዊውን ነፃ አውጪ ሰራዊታችንን ሞራል መገንባት የፕሮፓጋንዳው ክፍል ሌላው ተግባር ነው። በዚህ ክፍለ ሀገር በመላ ኢትዮጵያና በዓለም ዙሪያ የምናሰራጨው ፕሮፓጋንዳ ምን እንደሆነ በውል ተለይቶ መታወቅ ይኖርበታል። የዘመቻው ባህሪ ብሔራዊና አብዮታዊ ብቻ ሳይሆን ዓለም አቀፋዊም ነው። ዝግጅት፣ ፕላን፣ ዕቅድ፣ የጊዜ ሰንጠረዥ ያስፈልጋል። ከግለኛነት ከጀብደኛነትና ከግብታዊነት አሰራር መራቅ ግዴታ ይመስለኛል። የምናካሂደው ፕሮፓጋንዳ ከብሔራዊ ጠባብነት መንፈስ የራቀ ከስሜታዊ አስተሳሰብ ይልቅ ትንታኔን ከመደብ እርቅ ይልቅ የመደብ ጦርነትን በጥራት አጉልቶ የሚያሳይና የሚያስተምር መሆን አለበት ብዬ አምናለሁ። እኛ የመጣነው ችግሩን ለማድበስበስና ለመሸፋፈን ሳይሆን ፍርጥርጥ አድርገን በማቅረብ የመጨረሻ መፍትሄ ለመሻት ነው ብዬ ገምታለሁ። ቀደም ሲል አንዱ ተናጋሪ ሕዝቡ ሰላም ይፈልጋል ብለዋል። እኛም የምንፈልገው ሰላም ነው። ግን ምን አይነት ሰላም? የመደብ ሰላም ነው የምንፈልገው እና ሰርቶ አደሩ ሕዝብ የመደብ ጠላቱን አውቆና ሚናውን ለይቶ ካልቆመ በስተቀር ሰላም ሊኖረው አይችልም። ፕሮፓጋንዳችን፣ ትግላችን ሁሉ እዚህ ነጥብ ላይ ማተኮር አለበት ብዬ አምናለሁ። አመሰግናለሁ። እንደ ሳማ የሚለበልብ እንደ ሾህ የሚወጋ ንግግር ነበር። ስለ ማስታወቂያ ሚኒስቴር አሰራር ይሆን የተናገረው? ግን ሐሳቡ ትክክል ነበር። ምናልባት ማንኛውም ነገር በቲዮሪ ቀላል ሆኖ ሊታይ ይችላል። ተግባር ግን ሌላ ነው፣ ያስቸግራል። ሌላ ጥያቄ ወይም አስተያየት ወይም ማጠናከሪያ ሐሳብ አልቀረበም። ወደ ድርጅታዊ መዋቅሩ ገለጣ ከመሄዳችን በፊት የሁጋዝ ሕዝብ ደህንነት መምሪያ ኃላፊ አጭር ማስገንዘቢያ እንዲሰጥ ተጠየቀ። ኮሎኔል በትሩ ተሰማ ነበር። ሽክ ብሏል። ጉንጮቹ ያበራሉ።
ፈገግታው ይሞቃል። እንዳልኩት የጠገበ ቱጃር ነው የሚመስለው። ሁሉም ጆሮውን ቀና አደረገ። የጥበቃ ነገር ሁሉንም ያሳሰበ ይመስላል። አንጋች ለምን አይሰጠንም በማለት ካሁኑ ያኮረፉም ነበሩ። ለሕይወታቸው ይህን ያህል ስጋት አድሮባቸው ይሆን? ማን የት በምን ምክንያት እንደሚሞት ቢያውቅ ጥሩ ነበር። ወይስ መጥፎ? አላውቅም። ስለ ሞት አስቤ አላውቅም። ለምን አስባለሁ? የማይቀር ዕዳ ነው። ሲመጣ ይመጣል፣ አድፍጦም ይመጣል። ሌባ ነው። ባፋንኩሎ ሰው ስለ ሞት ለምን እንደሚጨነቅ አይገባኝም። ግን አሁን የእያንዳንዳችን ጭንቀት ሞት አይመስለኝም። ትልቅና ተፈላጊ ሰው ሆኖ የመታየት ፍላጎት አለ አይደለም? እንደሱ መሰለኝ። ትልቅ ሆኖ የመታየት በሽታ። ጓዶች፣ ማንኛውም ድርጊት ተጻራሪ ድርጊት አለው በማለት ኮሎኔል በትሩ ተሰማ ንግግሩን ከፈተ። የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ግቡን እንዳይመታ ለማድረግ የሚፈልጉ ኃይሎች በዚህ ከተማ ምናልባትም በጉያችን ውስጥ ሊኖሩ ይችላሉ። በጸጥታ ረገድ ያለብን ችግርና ድክመት የሚመነጩትም ከዚሁ ነው። አንድ ህዝብ ስለሆነ ጠላትን ከወገን ለይቶ ማየት ያስቸግራል። አብረን እንውላለን፣ እንጠጣለን፣ እንበላለን፣ አብረን እንመራለን፣ እንማራለን። ነገሩ ስብስብ ነው። ስለሆነም እያንዳንዳችሁ ለዚህ ታሪካዊ ሥራ በጥንቃቄ ተመልምላችሁ የመጣችሁ መሆናችሁን በማወቅ ነቅታችሁ አካባቢያችሁን መቃኘት አለባችሁ። ጥርጣሬ ከሙያችን ተነጥሎ የማይታይ መሆኑን ለማመልከት ነው። ያልጠረጠረ ተመነጠረ የሚለውን የቆየ ዘይቤ እንደ መፈክር እንጠቀምበታለን። ለሐቅ ነው የቆምነው፣ ግን ለሐቅ ቆመናል በማለት መዘናጋት የለብንም። መጠራጠር ያስፈልጋል። ጠላቶች አሉን። ነቅተን ለዘመቻችን መሳካት በያለንበት ዘብ እንቁም። ሁሉም ሰላይ መሆን ዘብ መቆም አለበት። ላብዮቱ ጠላቶቻችን ካሁኑ ውዥንብር በመፍጠር ህዝቡን መረበሽ ጀምረዋል። የገበያው ኢኮኖሚ እየተናጋ ነው። ሽብር በመፍጠር ህዝቡ እንዲሸፍት ለማድረግ ይፈልጋሉ። እኛ ሐማሴን የሆነ ሁሉ የሻዕቢያ አባል ነው አንልም። ወገንን ከጠላት ለይተን እናውቃለን። ህዝቡን የማረጋጋቱንና የዘመቻችንን ትክክለኛ ዓላማ የማስረዳቱን ጉዳይ ለፖለቲካ መምሪያ ልተው። በነገራችን ላይ በሻዕቢያ ውስጥ የሃልዋ ሰውራ ኃላፊና የማዕከላዊ ኮሚቴ አባል የነበረ ስዕላይ በርሄ የሚባል ትልቅ ሰው በቅርቡ እጁን ሰጥቷል። ብዙ የሚያውቅ ሰው ነው። የሻዕቢያ 4ኛ ብርጌድና የደቡብ ዕዝ አዛዥም ነበር። ፖለቲካ መምሪያው በጣም ሊጠቀምበት የሚገባ ሰው ነው። ጠላቶቻችን የሚመጡበት መንገድና ዘዴ ብዙ ነው። የእያንዳንዳችንን ደካማ ጎን አጥንተው በማወቅ ይጠቀማሉ። የመሃል ሀገር ሰው ሴትና ስጋ ካየ አይን የለውም የሚል ፈሊጥ አላቸው። አዎ ጓዶች፣ ከሴትና ከስጋ መጠንቀቅ። እውነቴን ነው። ለሴሰኛው ሴት፣ ለሆዳሙ ስጋና መጠጥ፣ ፍቅረ ነዋይ ለሚያጠቃው ገንዘብ፣ ችግር ላለበት አጥጋቢ ድጎማ በገንዘብ በንብረት የእያንዳንዱን ሰው ድክመት ተከታትለው በማጥናት ለዓላማቸው ይጠቀሙበታል። በዚህና በዚያ ብለው ሰውየውን ማሸነፍ ካልቻሉም በውንጀላ ዘዴ ተጠቅመው የዓላማቸው መሳሪያ ከማድረግ አይመለሱም። የሚመጡበት መንገድ ዘዴ ረቂቅ ነው። በተለይም ዕድሜው ለጡረታ የደረሰና የገንዘብ ችግር ያለበትን ሰው አሳደው ነው የሚጠቀሙበት። ጓዶች፣ ይሄው ነው። ጠንቀቅ ማለት አለብን። ስንቃችንን በአህያ አመላችንን በጉያ። ከሳቁ በኋላ እርስ በርሳችን እንተያይ ጀመር። አንዱ ሌላውን የሚጠይቅ ይመስላል። አንተ የትኛው ትሆን እያለ። እነዚህ መሰሪዎች በየትኛው መንገድ ይመጡብኝ ይሆን አልኩ በልቤ። ማን ራሱን ያውቃል። አብዛኛዎቻችን ስለ ጠንካራ ጎናችን ነው እንጂ ጉራ የምንነፋው። ስለ ደካማ ጎናችን አበክረን አናስብም ቅሉ። ስለ ራሳችን ሐቁን መቀበል ያቅተናል። የማልሰራው ወይም ያልሰራሁት ኃጢአት ይኖር ይሆን? ይህች ውብና ግን አጭር ሕይወት የምታበረክተውን ጥሩ ነገር ሁሉ እወዳለሁ። ማን ነው የማይወደው? በሕይወት ካልተደሰቱ የመኖር ጥቅሙ ከምኑ ላይ ነው? እንጃ።